ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? ሁሉ መልካም፣ ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁልጊዜ እንደምመርቃችሁ እውነቴን ነው የምላችሁ፣ በዚህ በተሟጠጠና በመጨረሻ ዘመን ሰላም ያላችሁ ሰዎች ያርጋችሁ ፈጣሪያችሁ። ለራሴ ያመን ብያለሁ። ታዲያ እንግዲህ በዛሬ መርሃ ግብራችን ወገኖች አንድ ጠንከር ያለን ሀሳብ እናነሳለን ማለት ነው። መሰረታዊ የሆነ ነገር ነው። ያችሁ ሶሻል ሚዲያ ስፔሻሊ ቲክቶክ፣ ኢንስታግራም እነዚህ የሚታዩ አጫጭር ቪዲዮዎች በጣም በርካቶቻችን ጭንቅላት ውስጥ እንደ ሰብስታንስ ነው እየተወሰዱ ያሉት። አንዳንዶቻችን ስልክ ከእጃችን ለአንድ ቀን ቢቀማ በሁለተኛው ቀን ወገኖቼ ከሰውነት ወደ ሬሳነት ነው የምንቀየረው። ይሄ መሬት ላይ ያለ እውነታ ነው። ብዙ ሰው የሶሻል ሚዲያ ቪዲዮ ሱሰኛ ነው፣ በመልቀቅም እንዲሁም ደግሞ ኮንሱምን በማድረግ ደረጃ ማለት ነው። ታዲያ በእንደዚህ አይነት ሩጫዎች ውስጥ ወገኖቼ የሳጥናኤሉ ዓለም እያጠፋብን ያለውን አንድ መሰረታዊ የሆነ ነገር እንነጋገራለን ማለት ነው። እዚህ ያላችሁ ሰዎች እስከ መጨረሻው ድረስ ተከታተሉ። ታዲያ ወገኖቼ መሀል ላይ ሆናችሁ ስሙኝ፣ ብዙም በዚህም በዛም ሳትለጥጡት ማለት ነው። ይላችሁ ሰይጣን የሚፈልገው መሰረታዊ የሆነ ጾታ አለ፣ ወንድን ነው የሚፈልገው። በነገራችን በጣም በርካታ ሶሻል ሚዲያ ላይ ያሉ ትራፖች ወንድን ለማጥመድ ነው የሚዘጋጁት። ሴቷን ለመማረክ የሆነ ነገር ወንዱ ሲያደርግ አታዩትም። ፍጥረታችንም እንደዛ ስላሉን። ነገር ግን እያንዳንዱ ፊልም፣ እያንዳንዱ ያለ ልብስ የሚለቀቁ ቪዲዮዎች ኢትስ ኦል አባውት ትራፒንግ ሜንስ ወገኖቼ። ይህ ከሚደረግባቸው ወገኖቼ መሰረታዊ የሆኑ ምክንያቶች ውስጥ አንደኛ ወንድ ሲያድግ ካደገም በኋላ የቤት ራስ ነው የሚሆን ለሚያገባት ለሚስቱ፣ እንዲሁም ደግሞ ከሱ በታች ለሚወለዱት ከጉልበቱ ለሚወጡ ዘሮቹ ማለት ነው። ወንድ የቤቱ ራስ ነው ሲባል ፕሮቴክተር ነው፣ ፕሮቫይደር ነው። ኢዝ ኖት አባውት መኒ ወገኖች። ፕሮቫይዲንግ ሰምቲንግ ፎር ዩር ፋሚሊ ገንዘብንም ቢጨምር እንኳን በዋናነት ስፒሪቹዋል ኢምፕሊኬሽኑ ይበዛል። ምን እያልኩ እንደሆነ ይገባቸዋል አንዳንዶቻችሁ። ታዲያ እንደነዚህ አይነት የነሆለሉ ወንዶችን ካሳደግ በቀኑ መጨረሻ እረኛውን ምታው መንጎቹም ይበተናሉ የሚል ስትራቴጂ ይጠቀማል ሳጥናኤል። ስለዚህ ያ ሰውዬ ጭንቅላቱ በጋርቤጅ ተሞልቶ ትዳር የመሰረተና የቤት ራስነት ደረጃ ላይ የተቀመጠ አንድ ወንድ ምን አይነት ትዳር ሊኖረው ይችላል? ምን አይነት ቤተሰብ ሊኖረው ይችላል? እሱን ያስክ ማለት ቀጣይ ጄኔሬሽንንም ያስክ ማለት። አምቴሊንግ ወገኖች በጣም በርካታ ሀገሮች ላይ ኢንተርኔት ተጠቃሚ በነገራችን ላይ በጾታ ሲሰላ ከሴቱ ይልቅ ወንዱ ያመዝናል። ኢትዮጵያ ውስጥም ልክ እንደዚህ ነው። ሴቱ በጣም ትንሽ ነው በነገራችን ላይ በሚያስቅ ሁኔታ 33% አካባቢ እህቶች ሶሻል ሚዲያ የሚጠቀሙ አክቲቭ የሆኑ ዩዘሮች ነው ብላችሁ 67% የሚሆነው ወንድ። ዛስዋይ ወገኖች ይቅርታ አድርጉልኝ ይህንን ስናገር መነሆለል ማለት ምን እንደሆነ ታውቃላችሁ? በነገራችን ላይ መጀመሪያ ጅል ትሆናላችሁ፣ ከዛ ቂል ትሆናላችሁ፣ ከዛ ትንወልላላችሁ። ወረስት ስቴጅ ኦፍ ደምነስ ነው መንሆለል በነገራችን። ታዲያ እንደነዚህ አይነት ቤተሰቦች በስተን ስናበቃ ወገኖች ልጆቻችንን የማንቆጣ ማንገስጽ፣ መንገድ ስተው ሲሄዱ ምናጨበጭብ ሆነናል። አሁን ይህን ቪዲዮ ተመልከቱት ወገኖች። ማለት ሶሻል ሚዲያ ላይ ነው ያገኘሁት። እንግዲህ ክለብ ይሁን የሆነ ጭፈራ ቤት ይሁን የሆነ ሬስቶራንት ባር ይሁን ዊ ዶንት ኢቭን ኬር። ነገር ግን ምን እየተደረገ እንደሆነ ተመልከቱ። ምናልባት 8 ምናልባት 7 ዓመት ቢሆናት ሉክ ሃው ሺ አክት እንደ ዮናታን ምን ችግር አለው? ፈታ እያለች እኮ አሁን እኮ ይህንን ነው በመሰረታዊነት ደረጃ እያወራ ያለው ወገኖች። ለምንድን ነው ፈታ በማለትና በመፈጣት መካከል ያለውን ልዩነት ማይገባን እኮ ነው። አምቴሊንግ ወገኖች አሁን ይህንን ቪዲዮ ተመልከቱት። እንግዲህ ሞስትሊ እያሳየኋችሁ ላይሆን ይችላል። በዋናነት ልጁ ጥንጥዬ ልጅ ነው። እጁን ደረቷ አስከቶ የሆነ ነገር እያደረገ ምናምን ነው። ምኗም ይሁን ልጇም ይሁን ወንድሟም ይሁን ምናምን እሱ አይደለም ዋናው ፖይንታችን ወገኖች። አሁን እንደዚህ አይነት ቪዲዮዎች አክሲደንታሊ ሊቀረጹ ይችላሉ። ቤት ውስጥ የሆነ ነገር ምናምን ሌላም ነገር ታስቦ ላይሆን ይችላል በዋናነት እንደዚህ እየተደረገ ያለው። ግን ያንን አምጥተ ሶሻል ሚዲያ ላይ መዘርገፍ ምንም የሚሉት ቅሌትና የማንነት ልሸቃ። የሚገርማችሁ ደግሞ ወገኖች እንደነዚህ አይነት አውት ኦፍ ኦርዲነሪ የሆኑ የተበላሹ ነገሮች ሶሻል ሚዲያ ላይ ሲመጡ ኢንጌጅመንት ያገኛሉ። በጣም ብዙ ቪው ነው የሚያገኙት፣ ብዙ ላይክ ነው የሚያገኙት። ስለዚህ በጣም በርካታ ሰው ወገኖች የሶሻል ሚዲያ ላይ አሁን ፌመስ ለመሆን ትልቅዬ ጉጉት ስለሆነ ያለው የሚከፈለውን ዋጋ ሁሉ ለመክፈል ሬዲ ነው ብዙ ሰው። አልዋሻችሁም ወገኖች፣ እኔ በጣም እየተናደድኩ ነው ማወራችሁ። አም ቴሊንግ ዩ ሞስት ፕሮባብሊ ብዙ ነገሮችን እየቆረጥኩ ነው ይህን ቪዲዮ የሰራሁት። የምናገራችሁ አንዳንድ ነገሮች ሃርሽ እንዳያስብሉኝ በእናንተ ዘንድ ማለት ነው። ስለ ትውልዱ ስለማስብ ነው። እኔ የበቃው ፐርፌክት ሰው ሆኜ ሳይሆን በቃ አለ ውስጥ ያለ የሚቃጠል ነገር አለ። የተበላሸ ነገር ሳይ ዝም ማለት አልችልም። ይህንን ቪዲዮ ተመልከቱ። እንግዲህ ወገኖች ይህንን ቪዲዮ ያገኘሁት እኔ አንድ የትምህርት ቤት ኦፊሻል በሚባል ፔጅ ላይ የተለቀቀ ነው። ተማሪዎቹን ያው ታለንታቸውን እያወጣ ምናምን በሚለው አይነት ጽንሰ ሀሳብ
እና ልጆቹ የሚዘፍኑት ዘፈን በጣም በነገራችን ላይ ከእድሜያቸው ጋር አይደለም፣ እድሜው ለደረሰ ሰው ራሱ ከብዶታል። እንደነዚህ አይነት ሌሪክሳቸው ግጥማቸውን ተርጉሜ ብነግራል እና ልጆቹ ሽምድድ አድርገውታል ያንን ነገር ቱ ደ ፖይንት አክሰንቱ ማለት ነው። ይሄ ማለት በተደጋጋሚ እነሱ ጆሮ ውስጥ ቤትም ሲገባ ነበር ማለት እና እንደነዚህ አይነት ነገሮችን እየተመለከቱ ልጅ እንደዚህ አይነት ነገር ሲሸመድር ታለንት ነው ብሎ የሚያስብ እንደዚህ እንደ ዝንቡ ማባረር ቢቻል አንዳንድ ነገር እንዴት አሪፍ ነበር። አሁን ይሄ ነው ያለንበት ጊዜ ወገኖች። የክፋት ርኩሰት በተቀደሰ ስፍራ ቆሞ ስትመለከቱ የመጨረሻው ዘመን እንደደረሰ አስተውሎ ብሎናል ጌታችን አስቀድሞ። ትምህርት ቤቶቻችን እንደ ጀብድ እንደ ሂሮነት የሚሰሯቸው አንዳንድ ስራዎች ትውልድን ምሽክ አድርገው እየበሉ የቤተሰብን ኪሽ እያሟጠጡ ማንም የሚናገርም የለም ወገኖች። ሳት ብለዋል እኮ አሁን በጣም ብዙዎቻችን ደንዝዘናል። ተመልክታችሁ ክፋትም ሲደረግ ምናምን በቃ እውነቴን ነው የምላችሁ መሀል ከተማ ላይ የሆነ ሰው እንደዚህ እየተዘረፈ እያየ ሰው እያየ ነው የሚያልፈው። ዊ ዶንት ኢቭን ኬር በቃ እውነቴን ነው የምላችሁ። ሶሻል ሚዲያ ውስጥ እሺ የሚቆጣጠረው ህግ የለም አለስ ፕላትፎርም ቪዲዮን እስካላወረደብህ ድረስ ማለት ነው። ነገር ግን ሜንስትሪም የሚባሉ ሚዲያዎች ላይ ተመልከቱት። እንግዲህ ያው የሆነ ፓርቷን ሸፍኘዋለሁ። ይሄ በጣም በርካታ ኢትዮጵያውያን ቤት ባለ ቴሌቪዥን የሚተላለፍ ብዙዎች የሚመለከቱት የቴሌቪዥን ጣቢያ እና እንደነዚህ አይነት ዳንሶችን ወገኖች ኦፊሻሊ ምናምን ነው የሚያስታውቁ። አይን ተመልክተህ እኮ ያው ለመዝናናት ጀስት ጄኒውንሊ እንነጋገር ከተባለ አሁን ገልጬ ባሳያችሁ ደስ ይለኛል ይህንን ጥያቄ ለመጠየቅ። ግን እንደነዚህ አይነት ቪዲዮዎችን ተመልክታችሁ ስትጨርሱ መንፈሳዊ መሆን ትችላላችሁ። ወንዱ ሌላ ነገር እንዲያስብ ነግራችኋለሁ። በዋናነት ወንዱን የነወለለ ከሰውነቱ እንስሳዊ አስተሳሰብ ያለው ሴትን ሲመለከት ሰው ሳይሆን የሆነ ሴክሹዋል ስሜቱን ለማርኪያ የሆነ የተፈጠረች አንድ ዕቃ አድርጎ እንዲመለከት፣ ሴቶችም ደግሞ ወንዶች ያንን እንደሚወዱ ሰብኮንሽስሊ ከተረዱ በኋላ ማንነት ያላቸው የራሳቸው የሚፈልጉት የሚጠሉት የሚወዱት እውቀት ያላቸው ፍጥረታት በአምላክ የሆነ ዓላማ ተጭኖባቸው የመጡ ሳይሆኑ ጀስት አባዲ ነኝ ብለው እንዲያስቡ ሰልፍ ኦብጀክቲፊኬሽን ጭንቅላታቸው ውስጥ በዋናነት መሰረታዊ ቦታ ላይ እንዲቀመጥና ራሳቸውን አይደንቲፋይ የሚያደርጉት ኖት ዊዝ ሁ ዴይ አር ማንነታቸው ላይ በማተኮር ሳይሆን ኢትስ ሃው ዴይ ሉክ ምንነታቸው። በነገራችን ላይ ይሄ መንፈሳዊና ሳይኮሎጂካሊ ስነንቦናዊ ጫናና በሽታው ብቻ አይደለም የሚያመጣው ወጣቱ ወንጀል ሁላ ይላል። የወንጀል ህጉ የሚለውን የተወሰነ ነገር ላንብብላችሁ። የወንጀል ህግ ይላል አንቀጽ 639 ክፍል 4 በመልካም ጠባይ ላይ የሚፈጸሙ ወንጀሎች ለመልካም ስነ ምግባርና ለመልካም ጠባይ ተቃራኒ የሆነ ብልግናና አሳፋሪ ስራን በአደባባይ መፈጸም ይላል። ሊተራሊ እነዚህ ሰዎች የሚያደርጉት ነገር ማለት ነው። የመጀመሪያው እንደዚህ ይላል። ማንም ሰው አስቦ ህዝብ በሚዘዋወርበት ቦታ ወይም በህዝብ ፊት የግብረ ስጋ ድርጊት ወይም ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውንም ሌላ አጸያፊ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ይላል ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይም ከ1000 ብር በማይበልጥ መቀጮ ይቀጣል ይላል። ሁለተኛውን ህግ ተመልከቱት። ጥፋተኛው ለአካለ መጠን ባልደረሰ ልጅ ፊት እድሜያቸው ከ18 ዓመት በታች በሆኑ ሰዎች ፊት ከሆነ ይህን ነገሩን የሚፈጸሙ ማለት ነው። ያው እንደነገርኳችሁ ድርጊቱን የፈጸመ እንደሆነ ቅጣቱ ከ6 ወር እስከ 5 ዓመት የሚደርስ ቀላል እስራት ይሆናል ይላል። አንቀጽ 640 እንደዚህ ይላል። ጸያፍ ወይም የብልግና ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን ለህዝብ መግለጽ እና ሐመሯ ላይ እንደዚህ ይላል። ይውላችሁ ለዚሁ ዓላማ ሲባል አካለ መጠን ያልደረሱ ልጆች የግብረ ስጋ ግንኙነት የፈጸሙ በማስመሰል ያሳየ ወይም አፍረተ ስጋቸው እንዲታይ ያደረገ እንደሆነ ቅጣቱ ከ1 ዓመት የማያንስ ቀላል እስራትና ከ10,000 ብር የማይበልጥ መቀጮ ያስቀጣል ማለት ነው። ይህንን ነው እያልኳቸው ያለሁት። ላሳያችሁ አንድ ቪዲዮ ተመልከቱት። እንደሰማችሁት ነው ወገኖቼ፣ ሳታይ ነው ወይ የምትገዛዋል? ይሄ ሰብኮንሽስሊም ኮንሽስሊም በጣም በርካታ ወጣቶች እያሰቡት ያለ፣ ሴቶችም የራሳቸውን ማንነት አስአን ኦብጀክት፣ ወንዶችም ሴቶችን አስአን ኦብጀክት እንዲመለከቷቸው ትውልድን የማጣመምና ቀጣይ ጄኔሬሽንን የማበላሸትም ስራ ስለሆነ የሚፈልገው ማለት ነው ሳጥናኤል። አይ እኮ ምን ከሳጥናኤል ጋር ይገናኛል ብለን ምንድን ነው የማይገናኘው ከሳጥናኤል? አምቴሊንግ ወገኖች፣ ሰው እኮ በእግዚአብሔር አምሳል እኮ ነው የተፈጠረው። በጤናው ሌጣው ነው እንደዚህ ብልሽት የሚል ይመስላችኋል? ሌላ ወገኖች፣ አሁን ሰይጣን በጣም በርካታ ወጣቶች ጭንቅላት ውስጥ ሴቭ እያደረገ ያለ እያስገባ ያለው መርዛዊ አስተሳሰብ ምን መሰላችሁ? ዌዘር they know it or not any attention is better than no attention የሚል እሳቤ ነው። ምን ማለት ነው? ምንም ትኩረት ካለማግኘት ይልቅ ከሰዎች አሁን ትኩረቱም ያሉ ሶሻል ሚዲያ ላይ ስለሆነ የትኛውንም አይነት ትኩረት ማግኘት ይሻላል። የትኛውም አይነት ትኩረት ውስጥ ወገኖች
ሰውነትን የሆነ ነገር እያደረግክም ወጥተህ if you get like just keep doing it just ቲክቶክ ገብቶሃን ታርን ኦን ሆኖ ነው ብዙ ወንድ እየወጣ ያለው። ታዲያ ነግሬያቸዋለሁ ከዚህ በፊት ወገኖች፣ እንደነዚህ አይነት ቪዲዮዎች ሲበራቀጡ እኔ የሚያሳዝኑኝ ወንዶች አሉ። በቃ ካለባቸው ሱስ ለመውጣት ይሄ ራስን በራስ ማስደሰት። በነገራችን ላይ ያለ ልብስ እህቶቻችን ወይ የሆነ ነገር ሲያደርጉ ይገባቸዋል ምን እያልኩ እንደሆነ። እንደነዚህ አይነት ነገሮችን ለማቆም የሚፈልጉ በጣም በርካታ ታዳጊ እያደጉ ያሉ ወንዶች አሉ። በነገራችን ላይ ፎከስ ማድረግ ያቃታቸው ሌላ ነገር ማለት ደሞር። በነገራችን ላይ እንደዚህ አይነት ቪዲዮ በተመለከትክ ራስን በራስህ ባስደሰት፣ ወንድ ስትሆን ደግሞ ከውስጥ የሚወጣ የዘር ፈሳሽም ስላለ ዘር ፈሳሹ ደግሞ ኢትስ ኖት ጀስት የሆነ የሚወጣ ነገር ብቻ ሳይሆን ኢነርጂም ስለሆነ ሉዝ እያደረግ ያለው ምክንያቱም ስፒሪቹዋል ቢንጎች ስለሆንን ማለት ነው። ሌላ ቪዲዮ ሰራበታለሁ ይሄን። ብዙ ሰው ኢንተለጀንሱንም እያጣ ነው። ብዙ ወንድ አይኪው በጣም ወደ ታች እየወረደ ነው። ማገናዘብ የሚችልበት አቅሙ በጣም ወርዷል። ጀስት ቢኮዝ ኦፍ ዩ ነው። አንዲት እህት ልብሷን ለማስተዋወቅ መጣ፣ የጡቷን ጫፍ በልብስ ውስጥ ተመለከተ፣ ታርንዶ ነው። ወገኖች ስለምናገረው ቃል ይቅርታ አድርጉልኝ። አይሆፕ ህፃናት አጠገባችሁ የሉ። ታዲያ አንድ ልዝናና ብሎ 2 ቪዲዮ አይቶ 6 ወር 4 ወር 5 ወር ያቆመውን ነገር እንዲጀምር ኃይል ያደርግበታል ዲያብሎስ ጀስት ቢኮዝ አንቺ የሆነ ልብስን ስላስተዋወቅሽ። አሁን ወገኖች ምንም ችግር የለውም ሰው የሆነ ገንዘብ ያገኝ እንጂ እንደግራቸዋለሁ ተጨካክነናል ብያቸዋለሁ። ማንም ቢሞት ግድ የለውም ብዙ ሰው። ስለዚህ በዚህን ጨርስ ወገኖች፣ ይህንን ነው እያልኩ ያለሁት። ልጆች፣ ሰዎች ምናልባት እየተወለዱ እያደጉ ያሉ ህፃናት ሆድ ብቻ ስላልሆኑ ሆዳቸው ሞላ አልሞላ እኔ እኮ ልጄን ይላል በጣም በርካታ ኢትዮጵያ ልጄን እኮ ለፍቼ ጥሬ ግሬ። አዎ እንደዛ ነው የሚመግበው። ነገር ግን ሆዱን ሞልተው ስታበቃ ጭንቅላቱ ፈሰሰ እንዲሆን ትፈልጋለህ? ሰው ማለት ሆድ ነው ወይ ነው ጥያቄው እኮ ወገኖቼ። ሆዱ እየጠገበ ብዙ ሰው እኮ አለ ኢትዮጵያ ውስጥ። ጭንቅላቱ እኮ ነው ወገኖቼ ብዙ ሰው ጉዳት የደረሰበት። ስለዚህ ሰው ማለት ስጋ ነው፣ ሰው ማለት ሆድ ነው፣ ሰው ማለት ከበላ ከጠጣ ይበቋል ብቻ ሳይሆን ብዙ ግንባታ የሚጠይቅ ፕሮጀክት እንደሆነ ወቁ። ልጅ ካላችሁ እናንተ ቤት ልጅ ሲመጣ ምናልባት ደግሞ ነገ ወላጅ ለመሆን የምትንደረደሩ ሰዎች ካላችሁ ዩ ኒድ ቱ ቢ ኳሊፋይድ ኢነፍ ያንን ህፃን አግባብ በሆነ መንገድ ታሳድገዋል። ስለዚህ እሱን መንገድ እንድትመራው አስቀድመ አንተ መንገዱ የት እንደሆነ ማወቅ ደግሞ ይገባል። ስለዚህ አይናችንን አምላክ ያብራልን፣ አምላክ እውቀትን ይጨምርልን። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።